ሰላም ውድ የከበሮ ቲዩብ ተከታታዮች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላምና ጤናውን ያድላችሁ እያልን እነሆ ዛሬ ወደ ያዝነው መረጃ አለፈን። ቪዲዮን ከመጀመራችሁ በፊት ሰብስክራይብ፣ ላይክ እና ሼር በማድረግ ለሌላው እንዲደርስ ቤተሰብ እንድትሆኑ ከወዲሁ ጋበዝን። እንግዲህ በዛሬው መረጃ እንደ አዲስ በኦርቶዶክስ ላይ በተለይ በአርሲ አገረ ስብከት ላይ የኦርቶዶክስ እልቂትን ተከትሎ ምን ይመስላል የሚለውን አብረን የምናየው ይሆናል። ቪዲዮን እስከ መጨረሻው በማየት ቤተሰብ ይሁኑ። በምስራቅ አርሲ ሽርካ ወረዳ ሄላ ዘባባ ቀበሌ ከሚኖሩ ኦርቶዶክሳውያን 3 መገደላቸውና 4 መታገታቸው ተሰማ። በወረዳው ባለፉት 2 ዓመታት ከ115 በላይ ኦርቶዶክሳውያን መገደላቸውና ከ16 በላይ አብያተ ክርስቲያናት መዘጋታቸውም ታውቋል። ለማህበረ ቅዱሳን ቴሌቪዥን በደረሰው መረጃ ጥቅምት 17 ቀን 2018 ዓ.ም ከሌሊቱ 4 ሰዓት አካባቢ በምስራቅ አርሲ ሽርካ ወረዳ ሄላ ዘባባ ቀበሌ አርሴማ አጥቢያ የሚኖሩ ምዕመናን በታጠቁ ኃይሎች በአሰቃቂ ሁኔታ 3 መገደላቸውና 4ቱ ደግሞ መታገታቸው ተገልጿል። ከተገደሉት ምዕመናን ውስጥ የአንዱ ሟች አባትና ወንድም መታገታቸው በመረጃው የተገለጸ ሲሆን ታፍነው የተወሰዱት ምዕመናን ስለሚገኙበት ሁኔታው አይታወቅም ተብሏል። በመረጃው እንደተነገረው የሞቱት 3 ኦርቶዶክሳውያን በትላንትናው ዕለት ጥቅምት 18 ቀን 2018 ዓ.ም ስርዓተ ቀብራቸው ተፈጽሟል። ላለፉት 2 ዓመታት ማለትም ከ2016 ዓ.ም መስከረም 2 ጀምሮ እስከ 2017 ዓ.ም ድረስ ያለማቋረጥ በወረዳው ከ115 በላይ ምዕመናን የተገደሉ ሲሆን 27 ኦርቶዶክሳውያን ደግሞ አሁን ድረስ ታግተው ያሉበት እንደማይታወቅ ነዋሪዎቹ ለጣቢያዎች ተገልጸዋል። በቅድሚያ በግድያው ያላበቃው መከራና ስቃይ በሽርካ ወረዳ ብቻ በ9 ቀበሌዎች በሺዎች የሚቆጠሩ ኦርቶዶክሳውያን መፈናቀላቸው በመረጃውም ተጠቅሷል። ይህ በእንዲህ እንዳለ በወረዳው ካሉ 37 አብያተ ክርስቲያናት ውስጥ ከ16 በላይ የሆኑት አገልግሎት የማይሰጡ መሆናቸውና ከነዚህም መካከል 3ቱ ሙሉ በሙሉ መዘረፋቸውን የደረሰ መረጃ ያመላክታል። የኦርቶዶክሳውያን መገደል እንዲቆም ለሀገረ ስብከቱና ለመንግስት አካላት በተደጋጋሚ ሪፖርት ቢደረግም ምላሽ እያገኙ አለመሆናቸውን ያነሱት ነዋሪዎቹ በዚሁ አካባቢው በከፍተኛ ስጋት ውስጥ ይገኛሉ ሲሉም ተናግረዋል። በተለይም በሀገረ ስብከት ደረጃ ለተፈናቀሉት ወገኖች ድጋፍም ሆነ ማጽናኛ ለማድረግ ጥረት ባለመደረጉ ማዘናቸውና የአካባቢው ምዕመንም እንዲሁ ገልጸዋል። እየደረሰ ላለው የሰው ሕይወት እልፈት፣ መታገትና የንብረት ውድመት ችግር እልባት እንዲያገኝ የቅድስት ቤተክርስቲያንና የመንግስት ባለድርሻ አካላት አሁንም ትኩረት ሰጥተው ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። አሁንም በድጋሜ እልቅቱ ወደ አልቆመበትና ወደ ኦርቶዶክስ ስቃይ ወደ ሆነው ወደ ሁለተኛው አሰቃቂ ግድያ አለፍን። በአርሲ ዞን በወንቆሎ ዋቤ ወረዳ ልዩ ስሙ መጭቶ አካባቢ በበቀቅሳ ቀበሌ ማንነታቸው ባልታወቀና በታጠቁ ኃይሎች በቀን 18 ሁለተኛ ወር 2018 ዓ.ም ከአንድ ቤት 3 ወንድ ማለትም አባትና 2 ወንዱ ልጆቹና ከጎረቤት የሟቾች የቅርብ ቤተሰብ የሆኑትን 2 ወጣት ልጃገረዶች በጥይትና በገጀራ ጥቃት በማድረስ የገደሏቸው መሆኑን የአካባቢው ነዋሪዎች አስታወቁ። የሚያሳዝነው ደግሞ ሁለቱ ሴት ልጃገረዶች ከ18 ዓመት በታች መሆናቸውና አንደኛዋ ወደ አረብ ሀገር ለመሄድ ቤተሰቧን ለመሰናበት ወደ አካባቢው የሄደች መሆኑ ቤተሰቧ ገልጸዋል። እኛ 5 ሟች ቤተሰቦች የኦርቶዶክስ እምነት ተከታዮች መሆናቸውም ተረጋግጧል። ይህንን የተመለከቱ የአካባቢው ነዋሪዎችም ሰው በማንነቱና በሃይማኖቱ እየተጠቃ ባለው ጥቃት መቆም አለበት፣ በአጭር ጊዜ ውስጥ ምላሽና ፍትህ እንፈልጋለን ሲሉም ድምጻቸውን አሰምተዋል። ሌላኛውና የመጨረሻው በምስራቅ አርሲ ሀገረ ስብከት ከአቦምሳ ከተማ 12 ኪሎ ሜትር ርቀት ላይ በምትገኘው ጋዶ በምትባል ቀበሌ ውስጥ በአጨዳ ላይ ያሉ ጥቅምት 24 2018 ዓ.ም ከቀኑ 9 ሰዓት ላይ 5 ኦርቶዶክሳውያን በታጣቂዎች ተገድለዋል። በግፍ የተገደሉት በአቦምሳ እንደተቀበሩና የአካባቢውም ነዋሪዎች በርብርብ ይህንኑ የሥርዓተ ቀብር እንደፈጸሙላቸው ተገልጿል። ውድ የቻናላችን ቤተሰቦች እንዲህ አዳዲስ ዜናዎች እንዲደርሷችሁ ሰብስክራይብ እንድታደርጉ ቤተሰብ እንድትሆኑ እየጋበዝን በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሆንላችሁ ብለናል።